5 አይነት ምግብ የሚቀመጥበት ግን አንድ ወጥ የሚቀመጥበት ወይም ደግሞ የሚደረግበት አንድ ስሪ ነበር። ስለሱ ነው ዛሬ የምናወራው። ዳንኤል እባላለሁ። የ4ኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። በዚህ ቻናል ላይ ደግሞ ለእናንተ ያስተምራችኋል፣ ይመክራችኋል፣ እንዲሁም ደግሞ ያዝናናችኋል የሚለውን ነገር አጋራችኋለሁ። ለምን ካላችሁ እኔ የእናንተ ዲጂታል ፍሬንድ ለመሆን ስለምፈልግ ሰው ዛሬ የምናወራው ብዙ ጊዜ ካፌ ውስጥ በምገባበት ሰዓት አንድ ነገርን እንዳስተውሉ እሆናለሁ። ያ ምንድነው? ቲሪ ይሰጠናል። ዩኒቨርሲቲ ገብታችሁ ወይ ደግሞ ዩኒቨርሲቲን ካያችሁ የሆነ ቲሪ አለ። በዛ ቲሪ አምስት ማስቀመጫዎች አሉ። 5 አይነት ምግቦች የሚቀመጡበት ለየብቻው የተለያየ ሰፓሬትሊ ማለት ነው። በዛ ላይ ግን ሁል ጊዜ የምንበላው አንድ አይነት ወጥ እና ያን ወጥ ሁል ጊዜ እንበላዋለን። አንድ አይነት ወጥ ወይም ዛ ክክ ብቻ ነው የሚሆነው። ግን በ5ቱም አይነት አይደረግልንም። ለምንድን ነው የማይሆነው? ማለት ጥቅም አለው። 5 አይነት ብንበላ እኮ ሞር ለእኛ በጣም ጥቅም አለው። ፕላስ ደግሞ የማሰብም የማስተዋልም አቅም አለ። ግን ለምን ያላደረጉት ይመስላችኋል? ለምን አላደረጉት ብዬ አሰብኩ። ጀነራሊ ሳየው ሁል ጊዜ የጎደለ ነገር ማስተዋል ይፈልጋል። ለምን እንዳልሆነ ሪሰርች ጋፕ በሉት። እዚህ ጋር ጋፕ አለ። ግን እነዛ ቅርጾች እኩል አይደሉም። አንዳንዶቹ ተለቅ ተለቅ ይላሉ፣ አንዶቹ አነስ፣ አንዷ ደግሞ በጣም ትንሽ ናት። እና ለምን እንደዚህ ሆነ ብዬ ሳስብ 3 ነገር መጣልኝ። የመጀመሪያው ነገር ብዙ ጊዜ በህይወታችን በምንኖርበት ሰዓት ፎከሳችን ብዙ ነገር ላይ ይሆናል። ወሳኙ ፓርት አለ። ለምሳሌ ዋናው ወጥ የሚቀመጥበት የክቡ ሰፊው ፓርት አለ። እሱ ላይ መሆን እንዳለብን እየታወቀ ትናንሽ ቀዳዳዎች ይቀመጡና እኛን ፎከሳችንን ይበታትኑታል። ወደ ዋናው ፎከስ ትተን ጥቅም ወደማይሰጡ ባዶ ወደሆኑ ቀዳዳዎች አይኖቻችንን እንድናደርግ ያደርጉናል። እና ያን እያስተዋለ እንድናስተውል ተፈልጎ ቢሆንስ? አስቡት። ለባዶ የሆኑት ቦታዎች ያን ነገር እንድናስተውለው ተፈልጎ ቢሆንስ? አንድ ቦታ እዚህ ጋር ባዶ አለ። እኛ የምንፈልገው መብላቱን ነው። የተሻለ ምግብ መሀል ላይ ያለው ምግብ ነው መብላት የምንፈልገው። ግን ባዶ ነገር አለ። እኛ ነገሮቻችንን ወደ ባዶ ነገር ላይ እንወረውራቸው ይሆናል። ጊዜያችንን፣ ጥቅሞቻችንን አቴንሽን ትኩረት መስጠት የነበረብንን ነገር ዋናውን ትተን ሌላ ቦታ ላይ እየሰጠን ቢሆንስ? ያን ለማመልከት ቢሆንስ? ያው ግቢ ውስጥ ብዙ ዲስትራክሽኖች ምናምን ስላሉ እነዚህ መሀል ላይ ፎከስ ልናደርግ ያልቻልነው እነዚህ ክፍት በሆኑ ቦታዎች ላይ ተሸውደን ቢሆንስ? አንደኛ ይሄ ነገር ሁልጊዜ ይመጣብኛል ምግብ ሳስብ። ሁለተኛ ነገር ደግሞ የምናስባቸው ነገሮች ብዙ ነገሮች አሉ። በህይወታችን ውስጥ የምናቅዳቸው ነገሮች አሉ እና ይሄም ሊሆኑ ይችላሉ ብለን 4-5 ነገሮች ይሆንልኛል። ለወደፊት መኪና ሊኖረኝ ይችላል፣ ቤት ሊኖረኝ ይችላል፣ እንትን ሊኖረኝ ይችላል ብለን ግን የምናሳካው መሀል ላይ ያለውን ወይም አንዱን ነገር ሊሆን ማለት ሞር ክሊር አልሆነላችሁም መሰለኝ። ማለት ከዛኛው ጋር የሚመሳሰል ይመስላችኋል። ይሄኛውን ፓርት ነሳው። ይሄን እንተውና ልንገራችሁ። ሌላ የመጣብኝ ሀሳብ ተምታቱብኝ ነው። ሪሊ እነዛ 5 ነገሮች የተቀመጡት ነገር ገብታችኋል? የወደፊት የምንፈልጋቸው 5 ቪዥን ቦርዳችን ቢሆንስ? አስባችሁታል? እነዚህ ነገሮች ሁል ጊዜ አላማዎቻችንን የያዙ ነገሮች ቢሆንስ? ትንሽ ነገር አለች። ትንሽ የዓላማችን ሰፊው አለ ክቡ ማለት ነው። 4 ማዕዘን የያዙ ነገሮች አሉ። እነዚህ ዓላማዎቻችን ቢሆኑስ? እነዚህ ነገር ነው ሁሌ ማስታወሰው። ቪዥን ቦርድ ይታየኛል መሀል ላይ ወጡ በዚህ በኩል ባዶ ቲቪ ቢሆንም የሆነ ላምበርጊኒ የሆነ መኪና አይነት ታይፕ ያለው ነገር ይታየኛል። ገብታችኋል? እና እንደዚህ አይነት ነገሮች ሁል ጊዜ ይታዩኛል። እና እንዴት አድርገን ነው ቲሪው መቀየር የምንችለው የሚለው ነገር ማለት ቀይረነዋል። እኛም እንደሚታየን ባዶ ቦታ ሳይሆን ለወደፊት መሆን የምንፈልጋቸው ዓላማዎች ናቸው። ገብቷችኋል? እዛ ቲቪ ውስጥ የተቀመጡት ነገሮች
እና ከቴዲም በላይ ነው ቅርጹ እና መጉደሉን አትዩት። ባይ ዘ ዌይ በእነሱ የሚጣፍጡ ምግቦችን በልተን አናውቅም። በእውነቱ እውነት ለመናገር ብዙ ነገር የሚጣፍጥ ነገር በልተን አናውቅም በእነሱ ትሪዎች እና እነዚህን ነገሮች አድርገናል እስካሁን እና እናስብበት። ሞር እያንዳንዱ ሞመንት በህይወታችን ውስጥ ምን ለመናገር እንደምትፈልግ ብናስብ አንድ የሆነ ነገር እንማራለን። ደስ የሚል ነገር ኤግዛይቲንግ የሚያደርግ ነገር እንማርና ሚሞሪብል የሚሆነውን ተርም እናገኛለን። ሰው ዛሬ ቅድም እያየው ነበር እና የቀረበልን ወጥ ድንች ነው። የግቢ ድንች ወጥ የተላጠ እንዳልሆነ ሁላችሁም እንደምታውቁት እርግጠኛ ነኝ። የተላጠ ድንች ወጥ አይደለም። ያልተላጠ ድንች ይሄ ያልተላጠው ፓርት በጣም ፕሮቲን እንዳለው ታውቃላችሁ። የድንቹ ላይክ እንደዛ እያሰብ እንደምንበላ ሁሉ ቲቪ ላይ ያለው ምልክትም ቅርጽም የራሱ ለህይወታችን የሚናገረን ምስጢራዊ ነገር እንዳለ ማስተዋል ይኖርብናል ብዬ አስባለሁ። የዛሬው ጉዳያችን መወያያ ፖይንታችን ይህ ነበረ እና እንደዚህ ነው።